በ2018 ዓመተ ምህረት የ12ኛ ክፍል ብሔራዊ ፈተና ከወሰዱ ተማሪዎች 12.8% ተማሪዎች ማለፋቸውን ትምህርት ሚኒስቴር አስታውቋል። ለፈተና ከተቀመጡ 560210 ተማሪዎች 7544 ወይም 12.8% የሚሆኑት ማለፋቸውን የትምህርት ሚኒስቴሩ ብርሃኑ ነጋ ለጋዜጠኞች ገልጸዋል። በመላ ሀገሪቱ የመልቀቂያ ፈተና ከወሰዱ ውስጥ 88 ትምህርት ቤቶች 100% ያስፈተኗቸውን ተማሪዎች ማሳለፋቸውን የገለጹ ሲሆን 585 ትምህርት ቤቶች ደግሞ ምንም ተማሪ አለማሳለፋቸውን ገልጸዋል። በዘንድሮ ዓመትም የተመዘገበውን ከፍተኛ ውጤት ስንመለከት ደግሞ ተፈጥሮ ሳይንስ ወንድ 591.6 ኦዳ ልዩ አዳሪ ትምህርት ቤት አዳማ፣ በሴት ደግሞ 583 አገው ምድር ትምህርት ቤት ወይንም ደግሞ እንጂባር ሆኖ ተመዝግበዋል። ማህበራዊ ሳይንስ ላይ ወንድ 576.2 ዶዶላ ኢፋቦሩ ትምህርት ቤት፣ በሴት ደግሞ 569.1 ቦሌ ሱፐር ሆሊሴቨር ትምህርት ቤት ሆኖ ተመዝግበዋል። በ2018 ዓመተ ምህረት የ12ኛ ክፍል ብሔራዊ መልቀቂያ ፈተና ወደ ፈተና ማዕከል ከመግባት ጋር በተያያዘ የዲሲፕሊን ችግር የተገኘባቸው 265 ተማሪዎች ከፈተናው እንዲባረሩም ተደርጓል። ከኮምፒውተር ፈተና አሰጣጥ ጋር በተያያዘ ጉዳያቸው እየታየ የሚገኙ ተማሪዎችም አሉ። ዘንድሮ በኦንላይን ፈተናው ከወሰዱ 18.37% ተማሪዎች አልፈዋል። በወረቀት ከተፈተኑት ውስጥ ደግሞ 4.2% የሚሆኑት ማለፋቸው ተገልጿል። ዘንድሮ በኦንላይን ፈተናውን የወሰዱ ተማሪዎች በአጠቃላይ 60% አካባቢ የነበሩ ሲሆን በሚቀጥለው ዓመት ፈተናውን ሙሉ በሙሉ በኦንላይን ለመስጠት እቅድም ተይዟል። ሌላኛው ደግሞ ለ2019 የትምህርት ዘመን የሬሜዲያል ተማሪዎች ቅበላ እንደሚኖር የትምህርት ሚኒስቴሩ ብርሃኑ ነጋ አረጋግጠዋል። ይሁን እንጂ በ2019 ዓመተ ምህረት ወደ ሬሜዲያል ፕሮግራም የሚገቡ ተማሪዎች እንደቀደሙት ዓመታት ብዙ እንደማይሆን ገልጸዋል። ዘንድሮ ካለፉት ዓመታት ውጤት ጋር ሲነጻጸር የተሻለ ተማሪ ቁጥር ወደ ዩኒቨርሲቲ ያለፈ በመሆኑ የምንቀበለው የሬሜዲያል ተማሪ ቁጥር ይቀንሳል ሲሉ ለጋዜጠኞች ተናግረዋል። ምን ያህል ተማሪ ወደ ፕሮግራሙ ይገባል የሚለው ግን አጠቃላይ የውጤቱ ስራ ከተጠናቀቀ በኋላ የመቁረጫ ነጥቡ ወደፊት የሚገለጽ ይሆናል ብለዋል።